ማሜ ቲዩብ። አሰላሙ አለይኩም ወረህመቱላሂ ወበረካቱሁ። ውድ የዩቲዩብ ቤተሰቦቼ ተከታታዮቼ እንዴት ናችሁ? ሰላም ናችሁ ሆይ? አልሐምዱሊላህ እኔ ደህና ነኝ። እንግዲህ ዌልካም እያልን ወደ ቻናላችን እንኳን መጣችሁ እያልን ለእናንተ ይጠቅማል ብዬ ያሰብኩትን ቪዲዮ አሳያችኋለሁ ማለት ነው። ከተመቻችሁ ላይክ፣ ሸር፣ ሰብስክራይብ አድርጉኝ። ማሜ ነኝ፣ አመሰግናለሁኝ። ቀጥታ ወደ ቪዲዮ እንሄዳለን ማለት ነው። ወደ ስልካችን ሴቲንግ እንገባለን። ወደ ስልካችን ሴቲንግ ላይ ከገባን በኋላ ኖቲፊኬሽን የሚል ፈልገን እሱ ጋር ክሊክ እናደርጋለን። እሱ ጋር ክሊክ እናደርግና መጀመሪያ ላይ የሚመጣው አፕ ኖቲፊኬሽን የሚለው ጋር እሱ ጋር እንገባለን። አፕ ኖቲፊኬሽን የሚለው ጋር እሱ ጋር እንገባለን። እነዚህ የምታዩቸው አፖች ማለት ነው ዘግተናቸው ከሆነ እነዚህን አፖች ዘግተናቸው ከሆነ ምንም አይነት ቴክስት አይገባልንም ማለት ነው። ምንም አይነት ቴክስት አይገባልንም። ክሮም ላይ ሊሆን ይችላል፣ ጂሜል ሊሆን ይችላል፣ አጠቃላይ ማለት ነው። ምንም አይነት ቴክስት አይገባልንም። ሶ እነዚህን ማብራት ይጠበቅብናል ማለት ነው። እዛው ጋር ባክ ብላችሁ አንዴ ትመለሱና ታች ላይ ማለት ነው ታች ላይ አድቫንስድ ሴቲንግ ከሚለው ላይ ከታች ላይ ማለት ነው እሱን ክሊክ አድርጋችሁ አንዴ ትገባላችሁ። አንዴ ከገባችሁ በኋላ ታች ላይ ሪፒት ኖቲፊኬሽን አለርት የሚለው ጋር እሱ የእናንተ ጠፍቶ ነው የሚሆነው። እሱን አንዴ ታበሩታላችሁ። ይሄ ለምንድን ነው የሚጠቅመው? ብዙውን ጊዜ መዳም ቤት ሊሆን ይችላል፣ ኦር ደግሞ የምንሰራበት ቦታ ጫጫቴ ሊሆን ይችላል፣ ድምፅ ሊኖር ይችላል እና ብዙውን ጊዜ ቴክስት ሲገባ አላየነውም ምናምን እንላለን። ቴክስት ከገባ 30 ደቂቃ ኦር 1 ሰዓት ሊሆን ይችላል። ኦልሬዲ ቴክስቱን አናየውም ስልካችንን ካላበራና ስልካችንን ካልያዝ ነው በስተቀር። ሶ ከጎናችን አድርገነው እንኳን አንዴ ከገባ በኋላ ስለማንሰማው ለሱ ነው የሚጠቅምን ማለት ነው። ከታች ሪፒት ኖቲፊኬሽን አለርት የሚለው ጋር እሱ ጋር አንዴ ክሊክ አድርጋችሁ ትገባላችሁ። አንዴ ክሊክ አድርጋችሁ ከገባችሁ በኋላ እዚህ ጋር አፕ ቱ ሪፒት አለርት የምትለዋን እሷን አንዴ ክሊክ አድርጋችሁ ወደ ውስጥ ትገባላችሁ ማለት ነው። ሶ እንግዲህ እኔ አንድ ብቻ አፕ ነው የምፈልገውና አንዱን ነው ያበራሁት። ሌላውን እንዳለ አጠቃላይ አጥፍቼዋለሁኝ። ምክንያቱም ቴክስት በገባ ቁጥር እንዳያዝገኝ ማለት ነው። የምፈልጋት አንድ አፕሊኬሽን ብቻ ነች፣ እሷም ዋትሳፕ ነች። ዋትሳፕን ብቻ ነው ያበራኋት ማለት ነው። እንደምታዋት ዋትሳፕን ብቻ ነው ያበራኋት። እናንተ ኦልሬዲ የማታዩት ቴክስት የሚገባላችሁ ብዙ የምትፈልጉት አፕ ከሆነ የባንክ ስቴትመንታችሁ ሊሆን ይችላል፣ ፕላይ ስቶር ሊሆን ይችላል፣ ጂሜላችሁ ሊሆን ይችላል፣ ኖርማል ሜሴጅ ሊሆን ይችላል፣ ሜምበር ሊሆን ይችላል። ኤኒቲንግ የምትፈልጉትን በየጊዜው ማለት ነው የምትፈልጉትን ሪፒት እንዲያደርግላችሁ ከፈለጋችሁ እዚህ ጋር ታበሩትና መርጣችሁ ወደዚህ ታመጡታላችሁ ማለት ነው። ሶ ካመጣችሁ በኋላ እዚህ ጋር ይገባላችኋል። ታች ላይ ሪፒት የምትለው ጋር እሷ ጋር አንዴ ክሊክ አድርጋችሁ ገብታችሁ በየስንት ደቂቃው ሪፒት እንዲያደርግላችሁ በየስንት ደቂቃው እንደገና እንደ አዲስ እንዲገባላችሁ ራሱ ሜሴጅ ሆኖ እንደ አዲስ ቴክስት ይጮሃል ማለት ነው። ሶ በየ3 ደቂቃው እንዲያስታውሳችሁ ከፈለጋችሁ ወይም ደግሞ በየ5 ደቂቃው ኦር 10 ደቂቃ አለ 15 ደቂቃ አለ። ሶ እኔ የፈለኩት በየ3 ደቂቃው ነው። ዋትሳፕ የስራ ስለሆነ በየ3 ደቂቃው እንዲያስታውሰኝ ነው የፈለኩት። ሶ 3 ደቂቃ ነው ያደረኩት ማለት ነው። ታች ላይ ቫይብሬትም ሳውንድም እንዲያደርግ አድርጌ መርጫዋለሁ። ከላይ ታበሩለታላችሁ ማለት ነው። ሶ እንግዲህ ይሄ በየ3 ደቂቃው ቴክስት እየገባ ያስታውሳችኋል ማለት ነው። ብትተኙም በየ3 ደቂቃው ቴክስት ይገባል እንደ አዲስ። ካያችሁት ግን አይገባም ማለት ነው። ቴክስቱን አንዴ ካያችሁት ድጋሜ አይጮህባችሁም ማለት ነው። ሶ ባክ እንላለን። ሌላው ምንድነው? ባክ እንልና ወደ ስልካችን ፕላይ ስቶር እንገባለን። ስልካችን ፕላይ ስቶር ላይ እንገባለን። ስልካችን ፕላይ ስቶር ከገባን በኋላ ይሄ ምንድነው የሚጠቅመው? ብዙውን ጊዜ አፖችን ዳውንሎድ እናደርጋቸውና ከዛ ድሌት እንላቸዋለን። የሚጠቅመን ሊሆን ይችላል፣ የማይጠቅመን ሊሆን ይችላል። ካየናቸው በኋላ ድሌት እንላቸዋለን። ኦልሬዲ ስልካችን ላይ የጠፋ ይመስለናል፣ ግን ስልካችን ላይ
አልጠፋም፣ ስልካችን ላይ አይጠፋም ማለት ነው። ስልካችን ላይ አይጠፋም። እሱን ነው አሁን የምናየው። ወደ ስልካችን ፕላይ ስቶር ላይ እንገባለን፣ ክሊክ እናደርጋለን። ፕላይ ስቶር ላይ እንግዲህ ብዙዎቻችን ፕላይ ስቶር ላይ ነው ማለት ነው ዳውንሎድ የምናደርጋቸው። ፕላይ ስቶር ላይ እንገባና ዳር ላይ እዚህ ኮርነር ላይ እሷን ፔጃችንን ክሊክ እናደርጋለን። እሷን ፔጃችንን ክሊክ አድርገን ወደ ውስጥ ከገባን በኋላ ማኔጅ አፕ ኤንድ ዲቫይስ የምትል ከታች አለች። ማኔጅ የሚለው የመጀመሪያው ላይ እሱ ጋር ክሊክ ብለን እንገባለን። እሱ ጋር አንዴ ክሊክ ብለን እንገባለን። እንደዚህ አይነት ኦፕሽኖች አማራጮች ይመጣሉ ማለት ነው። ከጎን ላይ ማለት ነው ማኔጅ የሚለው ላይ ከጎን ማኔጅ የምትለዋን አንዴ ክሊክ እናደርጋለን ወደ ጎን ማለት ነው። እንደዚህ አይነት አፖች ይመጣሉ። እነዚህ አሁን የምገለገልባቸው ናቸው ማለት ነው። እሷን ራሷን ማለት ነው ዲቫይሷን ራሷን አንዴ ከጎን ላይ የሆነች ምልክት አለች። እሷን አንዴ ክሊክ ታደርጓታላችሁ። ክሊክ ታደርጓቸውና ታች ላይ ኢንስቶልድ የምትላለች ታች ላይ የኤክስ ምልክት ያላት ማለት ነው። እሷን አንዴ ክሊክ እናደርጋለን። በዚህ መንገድ ያመጣል ማለት ነው። እነዚህ አሁን ኖርማል ዲቫይሱ ላይ የሉም፣ ኖርማል ስልኬ ላይ የሉም። ውስጥ ላይ ድሌት ብየዋለሁ። እዚህ ጋር ተቀምጧል ማለት ነው። ድጋሜ ወደ ስልኬ እንዲመለስ ከፈለኩኝ ክሊክ አድርጌ መልሰዋለሁኝ። ካሊያ ግን ክሊክ አድርጌ አማልፈልገው ከሆነ ክሊክ አድርጌ አበራውና እንደዚህ ራይት አድርገዋለሁኝ። ራይት አድርጌ ከላይ የድሌት ምልክት አለች በስተቀኝ በኩል እሷን አንዴ ክሊክ እናደርጋለን። ሪሙቭ እንለዋለን። በቃ ይሄ ለአንዴና ለመጨረሻ ጊዜ አሁን አፖች ድሌት ያልናቸው መጀመሪያ አሁን ከስልካችን ወጥተዋል ማለት ነው። እንደዚህ አድርገን የስልካችንን ዲቫይስ ማድረግ እንችላለን ማለት ነው። እንደዛ ማድረግ እንችላለን ማለት ነው። አሁን ደግሞ በድጋሚ ወደ ስልካችን ሴቲንግ እንገባለን ማለት ነው። ወደ ስልካችን ሴቲንግ ድጋሚ እንገባለን። ወደ ስልካችን ሴቲንግ ከገባን በኋላ ዲቫይስ ኬር የሚል እንፈልጋለን ማለት ነው። ዲቫይስ ኬር የሚለው እዚህ ጋር እንፈልግና ክሊክ እናደርገዋለን። እነዚህ ኦፕሽኖች ይመጣሉ። ባትሪ ይመጣል፣ ስቶሬጅ፣ ሚሞሪ አለ። እነዚህን በየጊዜው ክሊን ማድረግ አለብን ማለት ነው። በየጊዜው ክሊን ማድረግ አለብን። ከፈለግን ይህን ራሱን በዚህ በየሴቲንጉ እየገባን ሁሌም እዚህ ጋር ክሊክ እያደረግን ማጽዳት እንችላለን ማለት ነው። እንደዚህ አድርጎ ክሊን ያደርግልናል በሴቲንግ በኩል ገብተን። ግን ከዚህ የተሻለ የሚሆነው ምንድነው? ከዚህ የተሻለ የሚሆነው ድጋሚ እዚህ ጋር 3 ነጥብ ጋር ገብተን እዚህ ጋር ገብተን ክሊን እናደርገዋለን ማለት ነው። ከዚህ የተሻለ ግን ከዚህ የተሻለ ምን እናደርጋለን? የስልካችንን ስክሪን በሁለት ጣታችን እንደዚህ አድርገን በመያዝ ታች ላይ የሚመጡልን 4 ኦፕሽኖች አሉ። ከሴቲንግ ጎን ያለችዋን እሷን ጋር ክሊክ አድርገን እንገባለን ማለት ነው። ወደ ታች ዲቫይስ ኬር የሚል እንፈልግና ዲቫይስ ኬር የሚል እዚህ ጋር መጥቶልኛል ማለት ነው። እዚህ ጋር ዲቫይስ ኬር የሚለው ጋር አንድ ክሊክ አድርጌ እገባለሁኝ። እንደዚህ አይነት አማራጭ ያመጣላችኋል። እናንተ የምትፈልጉትን በሳይዝ ማለት ነው። እዚህ ጋር 2 ባንድ አለ፣ 2 በ2 አለ፣ 4 ባንድ አለ። የምትፈልጉትን አይነት አማራጭ እኔ እንግዲህ 2 ባንድ የምትለዋን መርጫለሁ። እሷን ጫን አድርጋችሁ ትይዙና ስክሪናችሁ ላይ እንደዚህ ታመጡታላችሁ ማለት ነው። በምትፈልጉት ሳይዝ እንደዚህ ማድረግ ትችላላችሁ። ስትፈልጉ እንደዚህ ማድረግ ትችላላችሁ። ወደ ስልካችሁ ጫን አድርጋችሁ ይዛችሁ ወደ ዳር ላይ ተወስዱታላችሁ ማለት ነው። ወደምትፈልጉበት አቅጣጫ ተወስዱና ታስቀምጡታላችሁ። ሁሌም ሴቲንግ ላይ መግባት አይጠበቅባችሁም። እችን ራሷ ክሊክ ማድረግ ነው። ክሊክ አድርጋችሁ ራሱ ስልካችሁን ክሊን ያደርግላችኋል ማለት ነው። ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ እንዳይረሳ። ማሜ ነኝ። ሰላም አለይኩም ወራህመቱላሂ ወበረካቱ።